ሰላም በባለፈው ፖፖ ላይቭ ስትሪም ላይ የምትወዱትን ጌም በመጫወት ላይቭ ስትሪም እንዴት እንደምታደርጉ አውርተን ነበር። በሳምንትም እስከ $40 እንደምታገኙበት ተነጋግረን ነበር። ነገር ግን ይህንን ለማድረግ OBS ግዴታ መሆኑን ያው ነግሬያቸዋለሁ። ስለዚህ OBSን ደግሞ አጠቃቀሙን የማታውቁ እንዴት ከፖፖ ጋር ኮኔክት አድርጋችሁ መጠቀም እንዳለባችሁ የማታውቁ ሰዎች ዲቴል ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ ተከታተሉ። እሺ አሁን ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ምንድነው የምናደርገው? የመጀመሪያው ብራውዘራችሁ ላይ ትገቡና ሰርቹ ላይ popo.com ብላችሁ ክሮም ላይ ወይም ናም ማለት ነው popo.com ብላችሁ ሰርች ታረጋላችሁ። ልክ ሰርች ስታረጉት እንደዚህ ዲስፕሌይ ያደርግላችኋል። ከዛ በኋላ የምታደርጉት ምንድነው ሎጊን የምትላለች በቀኝ በኩል ከላይ እሷን ሄዳችሁ ሎጊን ትላላችሁ። ሎጊን አማራጭ እዚህ ጋር ኢሜል፣ ፎን እና አካውንት አለ። አካውንት የሚለው አይዲ እና ፓስወርዳችሁን ነው የምታስገቡት። ኢሜል ደግሞ በኢሜላችሁ እዚህ ላይ ሎጊን ያላችሁት ካለ፣ ፎን ነምበር ደግሞ ኦሬዲ ያያያዛችሁት ፎን ነምበር ካለ በሱ ታረጋላችሁ። እኛ ግን እኔ አሁን በዚህ በኪዋር ኮድ ስልካችሁ ላይ ኦሬዲ ሎጊን ብላችሁ ከነበረ ኪዋር ኮዱን በስካነሩ ከላይ ስካን ምልክት አለችና በስካነሩ ስካን ስታረጓት ቀጥታ ሎጊን ይልላችኋል ማለት ነው። ስለዚህ በኪዋሩ ሎጊን ብዬ ውስጥ ላይ እንገባለን። ከዛ በኋላ ፒሲ ብሮድካስት የሚል አለ ከላይ ፒሲ ብሮድካስት የሚለውን ትከፍቱትና ከዛ የመጀመሪያው የምታደርጉት ነገር ምንድነው OBS ላፕቶፓችሁ ላይ ወይ ኮምፒውተራችሁ ላይ ከሌለ እዚህ ጋር OBS ኦፊሻል ዳውንሎድ የሚል አለ። ክሊክ ቱ ሪዳይሬክት የሚለውን በመንካት ቀጥታ ዋናውን እንትን አፕ ታወርዳላችሁ። ከዛ በመቀጠል ደግሞ የምታደርጉት ምንድነው ፖፖ ፕለጊኖች አሉ እዚህ ጋር የምታወርዷቸው ማለት ነው። ፖፖ ፕለጊን ክሊክ ቱ ዳውንሎድ የሚል አለ። ለዊንዶ እና ለማክ ለብቻ አለ። እኛ ለዊንዶ የሚለውን አውርደን ያወረዳችኋትን ወዲያው ትንሽ ስለሆነች ወዲያው ይወርዳል። ያወረዳችኋትን ትከፍቱታላችሁ ማለት ነው ፕለጊኑን። ከዛ በኋላ ኢንስታል ማድረግ ነው። ኢንስታል ስታደርጉ ፍለፊት ላይ ምን ይመጣላችኋል? ፕሮቴክሽን ይሄ ሴኩሪቲ አለርት ነገር ይመጣልና እሱ ምንም ችግር የለውም። ያው ግራ እንዳትጋቡ ዶንት ረን እንዳትሉት run anyways የሚል አለ። run anyway የሚለውን እሱን ትነኩትና ከዛ በኋላ ኢንስታል ማድረግ ይጀምራል ማለት ነው። ኔክስት እቺን ያው ማንኛውንም አፕ ኢንስታል እንደምታደርጉት ኔክስት ብላችሁ ኢንስቶል ታደርጉታላችሁ። ከዛ በኋላ እንደዚህ ኢንስታል አድርጎ ይጨርሳል። ፊኒሽ ብላችሁት እቺኛውን ኤክስ አድርጋችሁ ታጠፉና ፋይናላይዝ አድርጋችሁት ከዛ በኋላ OBS አፑ ፍለፊት ይመጣላችኋል ዴስክቶፕ ላይ ማለት ነው። እሷን ትነኩና ትከፍቱታላችሁ ማለት ነው። ያኛውን እንዳልኳችሁ ሚኒማይዝ ነው የምታረጉት ፖፖ ላይቫችሁን ማለት ነው በክሮም የከፈታችሁትን። ስለዚህ ይሄኛውን ደግሞ ትከፍቱታላችሁ። ልክ ይሄንን ስትከፍቱት የኛ እንደዚህ እንደምታዩት ሁለት ነው ስፕሊት አድርጎ የሚመጣው፣ የናንተ አንድ ሊሆን ይችላል። ስለዚህ እንደዚህ ስፕሊት እንዲያደርግላችሁ እዚች ጋር ስቱዲዮ ሞድ የምትለዋን ትነኩና ስቱዲዮ ሞድ የምትለዋን ነክታችሁ እንደዚህ ስፕሊት ያደርግላችኋል ማለት ነው። ከዛ በኋላ ጥቅሙን በኋላ ላይ ምን እንደሆነ ጥቅሙ ነግራችኋለሁ። ቀጥታ አሁን ምንድነው የምታደርጉት? ሚኒማይዝ አድርጋችሁ ቅድም ዊንዶ ላይ ተውት ክፍት እንደሆነ ያልኳችሁ ፖፖ ላይቭን ማለት ነው ክሮማችሁን ትከፍቱና እዚች ጋር ፑሽ ስትሪም ኪ ያለች እሷን ፑሽ ስትሪም ኪዋን ኮፒ ታደርጋላችሁ። ኮፒ የሚል አለ። ኮፒ ብላችሁ ከዛ ቀጥታ ወደ ደሞ OBS ትገባላችሁ። OBS ላይ ያቺን ፑሽ ስትሪም ኪ ተመጡና እዚች ጋር ከላይ ቱልስ የምትላለች ቱልስ የምትለዋን ነክታችሁ ከዛ ፖፖ ላይቭ የሚል ይመጣላችኋል። እሱን ትነካላችሁ። ከዛ ሴቲንግ የሚል አለ። ሴቲንግ ውስጥ ገቡና ይሄው እዚች ጋር ያያችሁት እዚች ጋር ፔስት ታደርጉታላችሁ ፖፖ ቶከን የሚለው ጋር ማለት ነው። ከዛ በኋላ እሱን ፔስት አድርጋችሁ ኦኬ ብላችሁ ከዛ በኋላ ጎ ላይቭ ትሉታላችሁ። ሚኒማይዝ ታረጉትና በድጋሚ ያው እዚች ጋር ይቀመጣል ከታች እንዳሳየዋችሁ በቀይ እንደሚታየው። ከዛ ምንድነው የምታረጉት? ሶርስ ጋር ትመጣላችሁ። ፕላስ ምልክቷን በመንካት ዊንዶ ካፕቸር የሚል አለ። ዊንዶ ካፕቸሩን ትነኩትና እዚች ጋር ዊንዶ ካፕቸር 2 ይላል። ኦኬ ትሉታላችሁ ጀስት። ከዛ ከገባችሁ በኋላ እዚች ጋር ምንድነው የምታደርጉት?
ሰሌክት ዊንዶ ካፕቸር ይላል። እሱን ትነኩትና እዚች ጋር ቀደም ጌማችሁን ቀድማችሁ መክፈት ይኖርባችኋል። መጀመሪያ ያልነገርኳችሁ ነገር ጌማችሁን ቀድማችሁ ዊንዶ ላይ ከፍታችሁ መቀመጥ ነው ያለበት። ስለዚህ ከፍታችሁ ታስቀምጡልታላችሁ። ስለዚህ ኮድ ለምሳሌ ኮል ኦፍ ዲዩቲ ከሆነ እዚች ጋር ኮል ኦፍ ዲዩቲ ብሎ ይመጣላችኋል። የኛ እዚች ጋር ክሮም የሚል ነው ዋር ዘ ናይትስ የሚል ማለት ነው። የክሮም ጌሞች እንደዚህ ጌም የምትቸገሩ ከሆነ የክሮም ጌሞችን ምናምን ነገር ሰጀስት እንዳረጋችሁ የምትፈልጉ ከሆነ ኮመንት ላይ ጻፉልኝና ምንም ችግር የለውም ሰጀሽን ቪዲዮ ሌላ እሰራላችኋለሁ ማለት ነው። እኛ አሁን ጀስት ለማሳየት የክሮሞቹን ነው የምንጫወተው። ስለዚህ ክሮም የሚለውን እንነካና እዚህ ጋር ያመጣል። ኦኬ ትሉታላችሁ። ከዛ በኋላ አሁን ቅድም ያልነገርኳችሁ አሁን የምነግራችሁ ነገር ምንድነው? ይሄንን ያመጣላችኋል። እዚች ጋር የሴትአፓችሁ ነው። በዚህ በግራ በኩል የሚያሳያችሁ የሴትአፑን ነው። እንደዚህ የሚያሳያችሁን እዚች ጋር እንደምታዩት እቺ ወደዚህ ቀስቷ አሮ ያለበት ጋር ሺፍት ስታረጉት ቀጥታ ወደዛኛው ያስተላልፋል ማለት ነው። ላይቭ ስትሪም ደግሞ የምታደርጉት ትክክለኛ ሲኑን የሚያሳያችሁ ደግሞ ይሄኛው በቀኝ በኩል ያለው ነው። ስለዚህ ወደዚህ ካላረጋችሁት ይሄ ሴትአፑ ነው። ወደዛ ካላረጋችሁት እዛ ላይ ዲስፕሌይ ያደርግላችሁም። ስለዚህ እነዚህን ሴትአፓችሁን ጨረሳችሁ ማለት ነው። ስለዚህ ይሄንን አድርጋችሁ ጨረሳችሁ ማለት ላይቭ ስትሪም እያደረጋችሁ ነው ማለት አይደለም። ከዛ በኋላ የምታደርጉት ምንድነው? እዛ ዊንዶው ላይ ቀጥታ ወደ ፖፖ ወደ ላይቭ ትሄዱና ስታርት ፒሲ ላይቭ ስትሪሚንግ የሚል አለ። እዚህ ጋር እንደምታዩት ቀጥታ ላይቭ ስትሪም ማድረግ ይጀምራል። ጌሙ ይጀምራል ማለት ነው። ጌሙን ኦሬዲ ስለከፈታችሁት ቀጥታ ጌማችሁን ገብታችሁ እናንተ መጫወት ነው ከዚህ በኋላ ይቀራችሁ ማለት ነው። ቀጥታ ጌማችሁን ገብታችሁ ትጫወታላችሁ። ጊፍት የሚሰጣችኋል። ይሄ ኢንተራክሽን ብዙ አይነት ኢንተራክሽኖች ይኖራሉ ምናምን። ስለዚህ እነዛ ሁሉ አሪፍ ይሆናሉ። ብዙ ቪወር ምናምን ይኖራችኋል ዴይሊ። እናንተ አሁን እዚህ ጋር ቪወር ለማምጣት ብዙ ለየት ያለ የምታደርጉት ጥረት አይኖርም። ምንድነው የሚሆነው? የምትችሉትን እና የምትወዱትን ጌም ጀስት ከፍታችሁ እየተጫወታችሁ ኢንጆይ ማድረግ ነው ከናንተ የሚጠበቀው። ስለዚህ ያንን በምታደርጉበት ሰዓት ሰዎች እየመጡ ጊፍትም ሊሰጧችሁ ይችላሉ፣ ኢንተርቴይን ያደርጋሉ፣ ሊያዋራችሁ ይችላሉ። ስለዚህ ስለዚህ እንደዚህ በማድረግ ፕላትፎርሙ ከሚከፍላችሁ ውጪ ሰዎችም ጊፍት ይሰጧችኋል ማለት ነው። ከዛም ጊፍት ውጪ ደግሞ ፕላትፎርሙም እንደዛው ይከፍላችኋል። እንዳገኛችሁት earning መጠን ደግሞ ስለሆነ የሚከፍላችሁ ያንን ኢን ዲቴል በኋላ ላይ ማየት እንችላለን። እንዴት ሪሲቭ ምናምን እንደምታደርጉ በኋላ ላይ በደንብ እናወራበታለን። ስለዚህ ያንን እያደረጋችሁ ቀጥታ መቀጠል ትችላላችሁ ማለት ነው። ሌሎች ፈርዘር ጥያቄዎች ካላችሁ እንደገና ላይቭ ስትሪም ማድረግ ጀምራችሁ ደግሞ እንዴት ሪሲቭ ማድረግ እንዳለባችሁ ግራ ከገባችሁ ምናምን እያንዳንዱ ነገር መጠየቅ ያለባችሁን ጥያቄያችሁን መጠየቅ ትችላላችሁ። ከዚህም ውጪ ደግሞ ሌላ ስለ ፖፖን በተመለከተ ማንኛውም አይነት ጥያቄ ካላችሁ ችግር የለውም እንድሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ላይ መጻፍ ትችላላችሁ። የዛሬው እንግዲህ OBS እንዴት መጠቀም እንዳለብን የምናይበት ቪዲዮ በዚሁ ያበቃል። በሌላ ቪዲዮ እስክንገናኝ ፒስ